ነቡዜ ኤፍሬምን ቃል አስገባቸው። ከሁለታቸው አንዳቸው ምረጥ በይውና እኔ ካሁን በኋላ በሱ ህይወት ውስጥ አልገባም፣ ፓስፖርቱንም እሰጥሻለሁ ብሎ ኤፍሬም ቃል ገብቷል ማለት ነው። እንግዲህ እሱ ቃል ገብቶ ቃሉን ያከበረበት ጊዜ ባናስታውስም፣ ነገር ግን እኔ ቃሌ ነው፣ ካሁን በኋላ በሱ ህይወት አልገባም፣ ጣልቃ አልገባም፣ ስለዚህ ከሁለት አንዳቸው እንዲመርጥ ንገሪው ብሎ ነግሯታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፍ በልልኝ። ውድ ቤተሰቦች እንግዲህ በአብርሽና በሴቶቹ መካከል አንድም ትልቁ እንቅፋት ወይም አራጋቢ እንዲሁም አቃጣሪ ወይም ሰላም የማይሰጣቸው ሰው ኤፍሬም ነው። ኤፍሬም ደግሞ እኔ ከኋላ በመሀላቸው ላልገባ ቃል እገባለሁኝ፣ አንቺ ግን ከሁለት አንዳቸው እንዲመርጥ ቃል አስገቢው ብሏታል ማለት ነው። እኔ አሁን ያልገባኝ ነገር ማለት ነው የእነሱ ማነው የአብርሽ ከሁለት አንዳቸው መምረጥ የናህል ወሳኝ ወይም አስፈላጊ ሆኖ የታየው ለኤፍሬም ለምንድን ነው? ከሁለት አንዳቸው እንዲመርጥ ግዴታ የሆነው ለምንድን ነው? አንደኛ አብርሽ የመምረጥ ግዴታ የለበትም። ሁለተኛ ደግሞ እሱ ለምንድን ነው የእሱን መምረጥ የፈለገው? ማለት ወይስ እንደተባለው ሄርሜላን ይፈልጋታል ወይስ እንዴት ነው ነገሩ? እና አልገባኝም። ለምንድን ነው በዚህ ያህል ከሁለት አንዳቸው እንዲመርጥ ጠይቂው። እኔ ከዛ በኋላ ከሱ ርቃለሁ እንዲሁም ፓስፖርቱን እሰጥሻለሁ ብሏት፣ ከሱ ርቃለሁ ሳይሆን በሱ ላይ ጣልቃ አልገባም፣ ሁለተኛ በሚያደርጋቸው ነገራቶች ጣልቃ አልገባም፣ ምንም ነገር አልፈጥርም፣ እርቃለሁ ከነሱ ማለት ያው እንግዲህ ታውቃላችሁ በየጊዜው የሆነ ነገር ሲያደርግ ያበላሽበታልና ከእንደዛ አይነቱ ድርጊቶቹ እቆጠባለሁ፣ ፓስፖርቱንም እሰጥሻለሁ፣ ግን ከሁለት አንዳቸው እንዲመርጥ ንገሪው፣ አሳምኘው ብሏት እንግዲህ ይህንን ካደረግኩኝ አንተ ከሱ ትርቃለህ፣ አንተ ምንም አይነት ነገር አታደርግም፣ እርግጠኛ ነው ወይ ስትለው አዎ እርግጠኛ ነኝ ቃል እገባለሁ ብሎ እንግዲህ ቃል ገብተዋል ማለት ነው። በቃሉ እንደማይቆይ ወይም በቃሉ እንደማይጸና እናውቃለን። እኔ ያልገባኝ ነገር ለምንድን ነው በዚህ ደረጃ አብርሽ እንዲመርጥ የፈለገው? ምን አገባው? አብርሽስ ግዴታ መምረጥ አለበት ወይ? ማለት እሱ አሁን ሄጂ ተረጋግቼ ማሰብ ለብቻዬ መወሰን እፈልጋለሁ ነው ያለው። ይሄንንም ለመወሰን ለማሰብ ለመረጋጋትም ነበረ ከሀገር ወጣለሁ ያለው ማለት ነው። እሱ ግን ከሀገር ሳይወጣ እንዲወስን ጠይቂው እያላት ነው። ይሄ ጥያቄ ለምንድን ነው አስፈላጊ የሆነው? ለኤፍሬም ለአብርሽ እንግዲህ ወሳኝ ነገር ነው። እንዲሁም ለቤተሰቦቹ ማነው ነቡዜ እንግዲህ ሊሉ ይችላል። ኤፍሬም ግን ያህል ምንም የሱ ጉዳይ የሱ ጤና ሳያሳስበው የቆየው ሰውዬ አሁን ሁለቱ ላይ የመምረጥ ግዴታ እንዳለበት ለምን አመነ? ለምንድን ነው እንደዚህ ያለው? እና በመቀጠል ደግሞ ማለት ነው ከዚህ በፊት የአብርሽ ጤና ምንም ሳያሳስበው ምንም ሳይመስለው የቆየው ሰውዬ አሁን ህይወት እኮ ነው የብዙ ሰው ህይወት ይበላሻል ብሎ ስለ ሰዎች ህይወት እያወራ ሰማሁኝ እና በጣም ነው የገረመኝ ማለት ነው። አንድ ሰው መቼም ከቤተሰብ በላይ የለም፣ ከቤተሰብ የሚበልጥ ነገር የለም። እሱ እንግዲህ ወንድሙ የገዛ ወንድሙ ስጋና ደሙ ነው እንደዛ እየተሰቃየ እንደዛ እየተንከራተተ እነሱ በሪሞት እያሽከረከሩት አሻንጉሊት ይመስል ማለት ነው እንደዛ አድርገውት በዛ ሰዓት እንኳን ደስተኛ ሆኖ ደህና ነው እኮ እያለ የነበረ ሰውዬ አሁን ደርሶ ብዙ ሰዎች ናቸው የሚጎዱት፣ እኔ ጣልቃ የምገባው ብዙ ሰዎች ይጎዳሉ፣ እሱ የራሱን ህይወት አቃንቶ የሰዎችን ህይወት ችግር ውስጥ መክተት የለበትም፣ ሌሎች ሰዎችን ጎድቶ ራሱን ማስተካከል የለበትም እያለ ነው ያለው። ይህ ማለት በቀጥታ እሱ ደህና ስለሆነ ተናዷል። ደህና መሆኑን አልፈለገም። ጤንነቱ ሰላም አልሰጠውም። ምክንያቱም በቃ ያኔ እንደፈለጉ እየመሩት እያሽከረከሩት ነበረ። አሁን ምናልባትም አንዳንድ የቀሩ ነገራቶችን አስተካክሎ አብርሽ ወደ ሄርሜላ ይመለሳል የሚልም ሀሳብ ስላለው ነው እንግዲህ ይሄን ሁላ ፈላስፋ የሚያመጣው ማለት ነው። ለማንኛውም እስኪ እንግዲህ
እንግዲህ ዛሬ ቃል ገብተዋል። ያው አብርሽ ከሁለታቸው ከመረጥ እሱ ፓስፖርቱን እንዲመልስ ማለት ነው። ምክንያቱም ፓስፖርቱ ቀኑ እስኪያልፍበት ድረስ ነው የያዝኩት ብለዋል ማለት ነው። ቀኑ ካለፈበት በኋላ እኮ ድጋሜ እኮ ፕሮሰስ መጀመር ይቻላል። በነገራችን ላይ ለመሄድ ካሰበ ማንም አያግደው፣ ማንም አያስቆመው ማለት ነው። ለማንኛውም እስኪ አቶ ኤፍሬም ቃሉን ያከብር ይሆን አይሆን እናያለን ማለት ነው። ቃሉን የሚያከብር አይመስለኝም፣ በፍጹም የማይታሰብ ነው። ግን ለማንኛውም እንግዲህ እናየዋለን ማለት ነው ቤተሰብ እና በጣም በጣም ገርሞኛል ማለት ነው። እና ቤተሰብ እስካሁን አብራችሁኝ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ሰላም